ጨቀና የሆነ ወሬ ይዤል የሆነ ወሬ ጥብስ የሆነ ወሬ ይዤልን የመጣሁት አፄ ኃይለ ሥላሴ ፈጽሞ መንገስን የተከለከለ ንጉስ ነበር። ንግስናን ተከልክሎ የነገሰው ንጉስ አጭር ሆኖ ነው ግርማ ያለው። እኔ ሰው አጭር ሰዎች እናንተ እኮ በጣም ሪስክ ናችሁ ከእናንተ ጋር መኖር ማርያምን እንዴ በጣም ከባድ ሰው ማለት ስማርታስ በቃ እቺን የሚያክለው አፄ ኃይለ ሥላሴ አንዋሻሽ አይደል? ግን ስራው ግን አፄ ኃይለ ሥላሴ ከልጅነቱ ነበር ፖለቲካን የገባው። እናቱም በልጅነቱ ነው ያጣው። ራስ መኮንን አጀርሳ ጎሮ ምናምን የሚባል አካባቢ ሀረርን ነበር አባቱ የሚገዛው። እዛ አካባቢ ነው ቤተ መንግስቱ ተወልዶ ያደገው ማለት ነው። አባቱ ያው ራስ መኮንን ታውቁታላችሁ፣ የሚኒሊክ ያክስት ልጅ ነው። ማነው ከዘናማቾች ናቸው ከሚኒሊክ ጋርና አባቱም ጎርመስ እንዳለ ሲሞት የሀረር ገዢ ያረጋኛል ብሎ አፄ ሚኒሊክን ሲጠብቅ አፄ ሚኒሊክ ና እባክህ ስሬ ቁጭ ብለህ ሕፃን ምናምን ብሎ እዚህ ጋር አስቀመጠው ማለት ነው። ሰማኛ እንዲህ ልበላው እና እንደዛ ብሎ ሲያስቀምጠው በጣም ደበረው። አረ ሜላ ምን ሆነሽ ነው ፍጂ በቃ በእናትሽ እዛ ደቃ አድርጊኛል። አንተ ምንድነው የምትለው ገና ልጅ ነህ ተማራለሁ። እሺ በቃ ስርቅ ነው ብዙ ነገር ፖለቲካን አንደርስታንድ አደረገ አደገ። ድሮ ነው እንኳን ዘንቦብሽ ሆነ ፖለቲካን አንደርስታንድ አደረገ። በዚህ ሰዓት ላይ ግን አፄ ሚኒሊክ የልጅ ልጁን አነገሰ። ስለዚህ ልጅ ኢያሱ ሲነግስ ለእሱ የሰለሞን ደም ስላለው ለንግስና እሱና መሰሎቹ ተባረሩ ከቤተ መንግስት አካባቢ። ልጅ ኢያሱ ወደዛ አባረራቸው እና ሲዳሞ ነው እሱ ሄደው። ሲዳሞ ላይ ዝም ብላ ቡና ለቃሚ ሆና ቀረች ማለት ነው። ቡና ለቃሚ ሲሆን ደበረው። ከዛ ሸር ከኋላ ሄደና ልጅ ኢያሱን ወስዶ ለብ ነው ያደረገው። ወስዶ ሰጣ አድርጎ ልጅ ኢያሱን ጣል። ልጅ ኢያሱን ከጣለው በኋላ ልጅ ኢያሱ እንዴት እንደጣለው ሙሉ ግቡና እዩ የልጅ ኢያሱ ታሪክ ላይ። ከዛ ዘውዲቱን አስቀመጠ። ዘውዲቱንም በመርፌ አስገድሏታል ወይም ደግሞ ባያስገድላትም እንድትሞት ችላ ብሏል የሚባል ነገር አለበት። እሷንም ይዞ ሰጣ ግቡና እሷንም ሰጣ አረጋ። ሁለት ሰው አስወገደ ማለት ነው። ከዛ በኋላ ላይ ባልቻ ከዛ በፊትም ባልቻ እንትላለ ኃይልን ቀንስ ፓወር በጣም ሲዳሞ ላይ ይኖረው ባልቻ ያው ከሚኒሊክ ጋር ፒስ ስለሆነ በጣም ፓወር ተሰጥቶት ነበረ። ስለዚህ በዚህ ምክንያት ባልቻን ፓወር ቀንስ ሲለው አልቀንስም ምናምን ባልቻ አኩርፏል። ለምን የሚኒሊክ ልጆች ከስልጣን ላይ ታወርዳለህ ብሎ አኩርፏል። ከዛ ባልቻም ወታደሮቹን ይዞ በጣም ብዙ ወታደሮች ነበሩት እና ወታደሮቹን ይዞ በቃ ወታደሮቹ ተማምኖ ነበር። ተው ወታደሮችን ቀንስ ተው እሺ አለና ከኋላ ሄደና ለወታደሮቹ መላ ማይሸጉድ የለም። ወታደሮቹ ባልቻ ላይ ተቀየሩበትና ባልቻ ሲላቸው ኧረ አናቅሽም ላሽ ወይ በቃ ባልቼቲኛና አናቅሽም ፍጂ በቃ ተባለች። ባልቻ በቃ ከፖለቲካ ውጭ ባልቻ ተዋጊ ነው እንጂ ፖለቲከኛ አይደለም። ገብቶሃል? አፄ ኃይለ ሥላሴ ጠቀጠቃሩ ከፖለቲካ አስወጥቶ ወደዛ ነው የወረወረው። ገበሬ ነው ባልቻ ማለት ነው። የባልቻ ታሪክ ላይ ደግሞ ግቡና እዩ። እንደዚህ አርጋው ከፖለቲካ አጥተ ኃይሉ የሚባል የተክለ ሃይማኖት የንጉስ ተክለ ሃይማኖት ማለት ከሚኒሊክ ጋር የተዋጋው ንጉስ ተክለ ሃይማኖት ልጅ የነበረው ኃይሉ ስሙን ልሳሳት እችላለሁ። ኃይሉ የተባለ ሰው እንደዚህ እንትን ሲለው እሱንም ወስዶ ሰጣ አርጎ አሰረው ማለት ነው። እኚህ ሁላ ብዙ ሰዎች በዙሪያ ያኮርፉ ሰዎች አሉ። አፄ ኃይለ ሥላሴ በዛውም ደግሞ በጣም ተሰሚነት ነበር፣ ኦቨር ተሰሚነት፣ በጣም ስማርት ነበረ። በጣም በሚገርም ሁኔታ ነው የነገሰው። ዘውዲቱ ከሞተች በኋላ የሚኒሊክ ልጅ ከሞተች በኋላ በጣም ከባድ ሴሌብሬሽን ከሞተች በኋላ ጣሊያን መጣ። ብዙም አልቆየም። ጣሊያን ለሁለተኛ ወረራ ተናዶ በሙሶሎኒ ጊዜ ፋሺስት ጣሊያን ሲመጣ ሰዎቹ ተባበሩ ከጣሊያን ጋርና ማይጨው ላይ ወስደው ሰጠት ሁሌ መስጠት የለም ነው ያሏትና እንካ ቀበስ ነው ያሉት። በቴስታ ሲሉት አፄ ኃይለ ሥላሴ ወይኔ ተበላው አለ። ወይኔ ገና ስልጣኔን ሳላጣጥም ብሎ ሄደ። ጺሙን ተላጭቶ ወደ አዲስ አበባ ተደባብቆ ሄደ። ሸሸና እንግሊዝ ገባ። እንግሊዝ ገብቶ እንዴት አድርጎ ነው ሀገሩን ያስመለሰው ከጣሊያን ወረራ ፓርት 2